እንግዲህ ይሄው ትልልሽ እያያችሁ ይሄ አሁን ስለወጣ ነው እንግዲህ የሚታየው እዚህ ጋር ያዋቸው ተመልከቷቸው እነዚህ no more cage no more chains no more cage እሺ እንግዲህ ከሊቢያ ኤምባሲ አምባሳደር ጋር ለመነጋገር እየሞከርን ያለ ነው نحن مش للبيع نحن أبرياء UK government act now stop harassing Ethiopia free all refugees in Libya ሰላም እንኳን ወደ ሸፈቀ ሚዲያ በሰላም መጣችሁ ዛሬ ሰላማዊ ፍጹም ሰላማዊ በሆነ መልኩ ድምጻችንን ለመንግስት ለማሰማት በሊቢያ ኤምባሲ ተገኝተናል ፍጹም ሰላማዊ የሆነ ሰላማዊ ሰልፍ ነው እዚህ በጋራ የተሰበሰብነው ሚዲያ ዜናዎች ያወሩበት ስላልሆነ ጉዳዩን የሊቢያ መንግስት ላይ ተጽዕኖ ለመፍጠርና የኢትዮጵያውያንና የኤርትራውያን ወገኖቻችን ላይ ጥበቃ እንዲሁም የሚያስፈልጋቸውን ሕክምና እንዲያደርግላቸው ለማድረግ ነው የተቻላችሁን ሼር ያደረጋችሁ ላልሰሙት አሰሙልን thank you so much guys ሚዲያ ተከታታዮች እንደምታውቁት ሊቢያ ኤምባሲ እዚሁ አካባቢ ያላችሁ ሰዎች እያያችሁን ከሆነ ወደ እዚህ ሰብሰብ ምንል ምክንያቱም የታሰበው ከ2 ሰዓት እስከ 6 ሰዓት ነው ብዙ ሰዎች ወደ 30 50 ሰው ምን ሆነ ሰዎች አለ እዚህ ግን አብዛኛው ሰው እዚህ አካባቢ ያልተጀመረ እየመሰለ ወደ ሌላ ቦታ እየሄደ ስለሆነ ፕሊስ ከቻላችሁ ሰብሰብ በሉ ሰብስበን ድምጻችን እናሰማ ሰው እስከሚመጣ መጠበቅ የለብንም አሁን ጀምረን መከታተል እንጀምራለን ኮፒ ሊንክ ሼር እንዳያደረጋችሁ ተከታተሉ ታፕ ያደረጋችሁ ቤተሰብ ታፕ ያደረጋችሁ ለወንድምና ለእህቶቻችን ፍትህ አብረን በጋራ እንቆም ዛሬ ሊቢያ ኤምባሲ ሰላማዊ ሰልፍ አለ በሊቢያ የታፈኑ እህትና ወንድሞቻችንን መንግስት ሰላማዊ በሆነ መልኩ እንዲመለከትልን ድምጻችንን ለማሰማት ሊቢያ ኤምባሲ ተገኝተናል እንደምትመለከቱት ነው ብትችሉ ብትገኙ ደስ ይለን ነበር ምናልባት መገኘት ያልቻላችሁ ደግሞ ታፕ በማድረግ ሼር በማድረግ ላልሰሙት እንዲሰሙ አድርጉልን Thank you guys for the support share ያደረጋችሁልን እናመሰግናለን በእውነት ይሄን ያከል ሰው አልጠበቅንም እግዚአብሔር ይስጥልን እናለን መጣው thank you ቴዲ እንጠብቀሃለን ገና መጀመራችን ነው thank you የት ነው ሊቢያ ኤምባሲ አሁን ሊቢያ ነው መጣን ያው ነው ስቶፕ አማራጭ ነው አሁን አለን የለንደን ተወካይ የለንደን ተወካይ ንግግር ያደረጉ ነው ቤተሰብ በትግርኛ የተዘጋጀ መፈክሮችን ካላችሁ ማስተላለፍ ጋር ትግርኛ ተናጋሪ ሆናችሁ ድምጾቻችን ወደፊት ቀደም በሉ ገና መጀመሩ ነው ቤተሰብ ገና መጀመሩ ነው መምጣት ይችላልላችሁ ዛሬ ተገኘነው ሊቢያ ላይ ያለው ድምጾቻችንና እህቶቻችን ድምጻችን ለማሰማት ነው እዛ ላይ እየተጨቁ ነው እንደ ዕቃ እየተለወጡ ነው
ሴቶች እየተገናኟቸው ያለው ሁኔታ እናንተ በደንብ ታውቃላችሁ። በዛ የመጣችሁ ሰዎችም አብዛኞቻችሁ ስለምትኖሩ ስለዚህ በተቻለ መጠን ድምጻችን ከፍ አድርገን እናሰማለን። ስለዚህ የመጀመሪያ የምንለው refugees are not for sale ነው። ስደተኞች ለገበያ አይቀርቡም ነው። ኦኬ ስለዚህ refugees are not for sale ያን እንጀምራለን። ተፈቅዶልና መንገድ ማሳለፊያ መንገድ እንዳዘጋጅ ነው ወደ ተጋይስ አገር ሲያጣችሁ ሰዎች ካላችሁ ሃይዌስ Bring it to this side so people have to. Yeah, that's what we. Just bring it to this side. Okay, just let me keep the cameras here. No, I will keep the camera here. Just in the middle of the road, you need to move onto the pavement, please. Guys, can you just take a step forward, just because you're making people walk into a live road, and it's quite dangerous, isn't it? Thank you. Can we go inside? በጣም የመጣገሩ ብታት ነይ ሊቢያ ኤምባሲ ቤተሰብ ዛሬ ሊቢያ ኤምባሲ ላይ ነው የምንገኘው። ታፕታፕ እያደረጋችሁ ያለውን ነገር ለዓለም አሰሙ። በደንብ ጮክ ብለን እናሰማቸው። ለህዝቦቻችን ድምጽ ለምንሆነ የመጣው አረ የተሰቃዩ የተገደሉ ላሉት የተገረፉ ተይዘው ብር ለሚጠየቁበት ድምጽ ለምንሆነ የሰማው። እስቲ መፈክሩን አንተ ባጭባቸው። ያ ጋይስ መስመር ሰዎቹ መተላለፊያ እንድንፈጥር ነበር የተፈለገው። ከቻላችሁ ቦታ ከፍተው ወደዚህኛው ጠጋ በሉና ወደዛ መስመር ለማሞክሩ በዚህኛው ደስ ይሄኛው እስከዛ መጠቀም እንችላለን። ስለዚህ በዛኛው እስከዛኛው መስመር መጠቀም ስለምንችል ፕሌስ ወደዛ ጠጋ ጠጋ በሉ። ለነሱ ኤርትራ ባንዲራ ይጠበቁ ያ ማስተዋል አለ። ስለዚህ ወደዛኛው ብንል መስመር ብንሰራ ቀረጻ ፊልም ያዛችሁ አፋ ወደዚህኛው መስመር ወጣ ደስ ይለኛል። ዮሴፍም እንደዛው ሰዎቹ በዛ እንዲሆኑ ወርቁ ወደዚህና ወርቁ ወደዚህና ሰዎቹ በዛ እኛ በዚህኛው ሃና ቤተሰብ ዛሬ ሊቢያ ኤምባሲ ነው የምንገኘው። አይኖ ስራ ላይ ያላችሁ አልመጣችሁም፣ ግን አትሊስት ባላችሁበት ታፕታፕ እያደረጋችሁ ሼር እያደረጋችሁ ዜናውን ለዓለም አሰሙ። ሚዲያ እያወራ አይደለም ስለ ጉዳዩ እያወራ አይደለም። ዜናዎችም ዝም ብለዋል። ስለዚህ ድምጻችንን ለዓለም ማሰማት አለብን። እኛው መሀከል መታለፍ እናድርገው ጋይስ። ወደዚህኛው ነውና በዚህኛው ተከፈለ ትበሉ እና አባታለም ባነሮችን ከፍ አድርጋችሁ አዙልን። በመስኮት ያዩናል። ከመጋረጃ ውስጥ እያዩን ስለሆነ ፊታችሁን ወደ እነሱ እየተደረገ ያለ ፎቶ ይዙ ወደ እነሱ። ይኸው ማን ኤርትራ ባንዲራ ይፈልጋል? ይኸው የኤርትራ ባንዲራ ስንጨርሱ ሰጥቷል። እዚህ አካባቢ ያላችሁ ላይቭ እየተከታተላችሁ ያላችሁ ሰዎች ፕሊስ ወደዚህ ሰው እንዲሰበሰብ አድርጉልን። ሊቢያ ኤምባሲ በር ላይ ያለ ነው። እስቲል ሰው እየጠበቅን ነው። ያስ አርብ ነው። አርብ ደግሞ ከስራ የሚወጡ ሰዎች አሉ፣ ግን እስቲል እንጠብቃቸዋለን። ሰብሰብ ብለን ግን ድምጻችን እናሰማ። እዚህ አካባቢ ያላችሁ ፕሊስ ሌላው በላይቭ እየተከታተላችሁ ያላችሁት ወንድሞችን ሼር በማድረግ ሌሎች ያልደረሳቸውን ሰዎች እንዲደርሳቸው አድርጉልን። ፕሊስ ሼር በማድረግ ለሁሉም ሰው አሳልፉልን እንዲገኙ እናደርግ። ሰላም ሃይቬስት የያዘ ሰው አለ? ሃይቬስት የያዘ ሰዎችን ሁለት ብቻ ነው ያለው። ኦኬ
ታፕታፕ እያደረጋችሁ ዛሬ ሊቢያ ኤምባሲ ነው የምንገኘው። ሰላማዊ በሆነ መንገድ ያልያዙ ሰዎች ይሄንን ማያስችላላችሁ ወንድሞቻችን እንዲመለከታቸው ለደረሰባቸው ችግርም ደግሞ ተጠያቂዎቹን ካሳም እንዲሰጣቸው ለማድረግ ነው እዚህ የተገኘ ነው። ፍጹም ሰላማዊ የሆነ ሰልፍ ነው። ቤተሰብ ሼር እያደረጋችሁ ስክሪን ሪከርድ እያደረጋችሁ ዜናውን ላለማሰሙ አይኖ ሚዲያዎች እያወሩት አይደለም፣ ዜናዎችም ዝም ብለዋል፣ ግን እኛ ድምጻችንን እናሰማለን። አሁንም በቤታችሁ ያላችሁ ስቲል ገና መጀመራችን ነው። እስከ 5 ድረስ አለን። ጆይን አድርጉን። እናመሰግናለን። እና እንጀምር ጋይስ፣ ሰብሰብ ብለን ድምጻችንን እናሰማ። እባካችሁን አንዴ ልለምናችሁ፣ ፎቶ በኋላ ይደርሳል። ፊታችሁን ወደዛ አዙሩልን፣ እንዳለ ፎቶን ይዛችሁ ተርን አድርጉልን ፕሊዝ። ምክንያቱም ያቸው ከላይ ያዩን ይዩት የሀገራቸውን በደል። አማርኛ መስማት ጀምሯል። ስለዚህ አሁን ወደ እንትኑ እንገባለን። refugees are not for sale ብለናል ቀደም። refugees are not for sale 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 አላችሁ አይደል? አላችሁ UK government act now stop harassing Ethiopian Eritrean refugee in Libya government act now free Eritrean free Ethiopian refugee in Libya government stop arresting refugee in Libya EU act now Amnesty International act now BBC shame on you Al Jazeera shame on you stop torturing refugee in Libya stop kidnapping Eritrean Ethiopian refugee in Libya stop mass arrest Ethiopia Eritrean in Libya Libyan government
country. Amnesty International. Amnesty International. ድምጽታለ ለወገኖቻችን ለሚገረፉት ለሚሰቃዩት እዚህ ከመጣን ድምጽ ለማሰማት ለምን አለንም? ሁላችንም በዚህ ጋር ቆመን ከሆነ ምንም ዝም ብለን ወደ ቤት ነው የምንሄደው። ፕሊዝ ፎቶ በኋላ እንነሳለን። ለወገኖቻችን ድምጽ ለመሆን እስከመጣን ድረስ ድምጽ ይሆነን ነው አላችሁ። በትግርኛ ማሰማት የምትፈልጉ ካላችሁ መጣችሁ ማግኘት ትችላላችሁ። ኤርትራውያኖች ለወገኖቻችሁ ድምጽ መሆን የፈለጋችሁ በቋንቋችሁ አላችሁ። በአማርኛ እንቀጥል። በሊቢያ ለሚሰቃዩ ወገኖቻችን ድምፅ እንሆናለን። Stop! Arresting! Refugee! In Libya! Libyan government! Stop! Torturing! Refugee! In Libya! Libyan government! Act now! Free all refugees in Libya! Stop killing refugees in Libya! Stop detaining refugees! Free Ethiopia! Free Eritrea! Free refugee in Libya. Stop torturing refugee in Libya. ታፕታፕ እያደረጋችሁ ቤተሰብ ሼር እያደረጋችሁ ጉዳዩን ለዓለም አሰሙ። ያለነው ለንደን ነው። ሊቢያ ኤምባሲ ፊት ለፊት ነው የቆምነው። ለሊቢያ ወንድመቶቻችን በሊቢያ ውስጥ ለታሰሩት ወንድመቶቻችን ድምጽ ለመሆን ሁላችንም ተሰባስበናል። አንተ ፎቶ ትነሳለህ? ተኸበርኩም ኢትዮጵያውያንና ኤርትራውያን ትግርኛ ተባራቱ ዝኾንኩም ሰባት ናብ ቅድሚት መጽኹም መፈክርታ ተስምዑ ደስ ይበለና። እንትና ግን ብዝኸኣልናዮ መጠን ብትግርኛን በዓረብኛን በአምሓርኛን ቤቱን ፎሎ እያደረጋችሁ ጋይስ፣ ቤቱን ፎሎ እያደረጋችሁ ከላይ የመደመር ምልክቷን ኣብያ ዘለኹም እዚ ድምፂ ንኾነኩም ኢልና ዝወፀና ዘለና ንዓኹም ተስፋ ንኽንህብ ንዓኹም ኣጆኹም እዚ ጉዳዩን ክሓልፍ እዩ ንምባል እሞ ኣጆኻትኩም ተስፋ ምቑራፅ ኣይድልን። ኩሉ ነገር ከም ዝሓልፍ እርግጠኛ ሁኑ። ኩሉ ነገር ቶም ኣብዚ ዝመፁ ኣሕዋትና እውን ካብቲ ፀገም ካብቲ ስቃይ ዝሓለፈ ኣሕዋትና እውን ስለ ዘለዉ ተስፋ ክትቆርፁ የብልኩምን ኣጆኻትኩም ኢና ክንምደሊ። ትግርኛ ተባረቱ ዝኾንኩም ሰባት ግን መፈክርታ ተስምዑና ወይ ከዓ ከም ዝለይኩም ተተመሓልፍ ያለ ኣነ ክተሓልፍ ይኽእል ብትግርኛ ከዛ ከፍ ማድረግ ስፈልግ በትግርኛ ያስተላለፍነው መልእክት ምንድነው? ሊቢያ ላይ ያላችሁ ወንድምና እህቶቻችን አይዟችሁ፣ ወገን አልባ አይደላችሁም። እኛ ከጎናችሁ ነን። ስቃያችሁ እስከሚቆም ድረስ ከጎናችሁ ነን። ድምፅ መሆናችኋለን። ተስፋ መቁረጥ የለባችሁም። ይህን ጉዳይ እንደሚያልፍ ማወቅ አለባችሁ። ሁልጊዜ ከጨለማ በኋላ ይነጋል፣ ምንም ጥርጥር የለውም። ስለዚህ እናንተ ራሳችሁን ጠብቁ፣ አይዟችሁ፣ ራሳችሁን ብቻ ጠብቁ። ሌላው በሙሉ እንደሚያልፍ እርግጠኛ ሁኑ ማለት እንወዳለን። አይዟችሁ። አሁን ትግርኛ አማርኛ መፈክር የሚያሰማልን እንግሊዝኛ የሚያሰማልን ሰዎች ወደዚህ ቀረብ ብትሉልን ደስ ይላል። ባነሮችን እያነበብን እንሄዳለን። አመሰግናለሁ። وانا نقرأ طيب بحث سلام أبغى هاتقولي أصغر يدي نا عبيني ناندي
የታሉ የደላሎቹ ስም የታሉ? አንዴ የደላሎቹን ፎቶ ወደዚህ ጋር አድርጉልኝ። የደላሎቹን ፎቶ ያዛችሁ ልጆች አንደኛው ምንቴ ስማቸውንም የምታውቁ አግዙኝ። ማን ነበር ሴቷ? ምንቴ፣ ቢኒያም፣ ሳራ የታማሚዎቹን ፎቶ በዚህ ጋርና በዚህ ጋር ኧረ በኋላ እንነሳም። ኧረ እኔ አላነሳም። እናነሳለን። ቪዲዮ እየተቀረጸ ነው። ይኸው ላይቭ አለ በዩቲዩብ እየተቀረጸ ነው። አብሽርሽ ምን ማለት ነው? እኔ ግን ላንሳ። የማን ነው? ያንተ? ያንቺ ነው? በቃ ለምን ነው የምትወስደው? በሰላም በኋላ በጨረሻ ላይ ፎቶሽት ማድረግ እንችላለን። አንዴ ሁላችንም በአንድ ድምጽ ሆነ Every life matters. Every life matters. Even ours. In Ethiopian and Eritrean refugee in Libya, every life matters. Even ours. Even Ethiopian and Eritrean refugee in Libya. This is not migration. This is survival. This is not migration. This is survival. Humanity is dying in Libya. Humanity is dying in Libya. International community stand up for you people. International community stand up for your people. International community stand up for your people. International community stand up for your people. For human beings lives in Libya. For human beings lives in Libya. Justice delay is days delivered. Justice delay is No more cage. No more chains. No more chains. No more cage. No more cage. No more chains. No more chains. Stop the torch. Stop the torch. Stop the silence. Stop the silence. Stop the torch. Stop the torch. Stop the silence. Hope is dying in Libya. 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 We want dignity. We want dignity. No days. No days. We want dignity. We want dignity. No days. No days. Detention is not protection. Detention is no protection. Detention is not protection. Detention is no protection. Refugees deserve better. Refugees deserve better. Refugees deserve better. Refugees deserve better. History will judge. Story will judge. This silence. Silence. History will judge. Story will judge. This silence. Silence. Hope is dying in Libya. 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 We want dignity. We want dignity. No days. 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 Detention is not protection. Detention is not protection. Detention is not protection. Detention is not protection. Hope is dying in Libya. Hope is dying in Libya. Justice delay in days. Justice delay in days. Justice delay is days. Justice delay in days. No more cage. No more cage. No more chains. No more chains. No more cage. No more cage. No more chains. No more chains. Humanity is dying in Libya. 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 Protect people. Protect people. No borders. No borders. Protect people. Protect people. No borders. No borders. ቴንክ ዩ ማለት ጋይስ በትግርኛ ያላችሁ ሰዎች ብቅ በሉ። ያው እንትኑ ሌላው የደላሎችን ስም እያሉ ነበር ያሉና ደላሎችን በተመለከተ ጋይስ የት እየሄዳችሁ ነው? በዚህ ነበር የተፈለጋችሁ። ፊታችሁን ወደዚህ አድርጉና በዚህ በእንጆቹ ፎቶ ያዛችሁ ጋይስ መጨረሻ ላይም የፎቶ ሹት ይኖረናል። ናይስ። ሰላም ቤተሰብ፣ እንኳን ወደ ሸፈቀ ሚዲያ በሰላም መጣችሁ። ዛሬ ሊቢያ ኤምባሲ ነው የምንገኘው። ድምጽ እንደሆናችሁ ነው። የሰማዩን እያያችሁት ነው። ዝናብም ሊዘንብ እንዳይሆን ጥንቃቄ ስለሚያስፈልግ ቶሎ ብለን ድምጻችንን እናሰማና በመጨረሻ ላይ የፎቶ ሹት ይኖረናል። እንዲሁም ሸፈቀ ሚዲያ እዚህ ላይ ያለ እየቀረጸ ነው። ዩቲዩብ ላይም ታገኙታላችሁ። ፎቶም እያነሳን ስለሆነ
ግሩፖች ላይ እንለቀዋለን። ፕሊስ ድምጽ እንሆናቸው መጀመሪያና መጨረሻ ላይ 30 ደቂቃ 40 ደቂቃ ወስደን ፎቶ መነሳት ቪዲዮ መቀራረጽ እንችላለን ብዬ አምናለሁ። አፋ ሚዲያም እዚህ ያለ ስለዚህ አፋም ፎቶ እያነሳ ስለሆነ በኋላ ላይ በጣም ምርጥ ፎቶ በካሜራ የተነሳ ታገኛላችሁና ፕሊስ አሁን ፎቶ አቁመን ወደ ድምጽ ማሰማት ላይ እንሄድ። ኦኬ ጋይስ ትግርኛ ትሰምዑ ሓዋተይ ፎቶ ናይ ኣብቲ መጨረሻ ፎቶ ምልዓል ፕሮግራም ስለዝልየና ንዓና እውን ከም መስታወሻ ንኾነና ኣብ መጨረሻ 30 ደቂቃ 40 ደቂቃ ወሲድና ፎቶና ቪድዮ ስለንልዓል በጃኻትኩም ሕጂ ፎቶ ምልዓል ይፅንሓልኩም እሞ ኣብ መጨረሻ ፎቶ ምልዓል ኢና ኣፋቲ ባለ ቪድዮ እየቀረፀ ነው ቪድዮ እናቀረፀ እዩ ከምኡውን ፎቶ ይልዕል ኣሎ ኣብ መጨረሻ ኣብ ዝተፈላለዩ ግሩባት ስለትረኽብዎ ኣብ ኣፋቲ ዩቲዩብ ስለትረኽብዎስ ኣብ ፎቶ ኩምስ ብዝሓሸ ጥራት ዝለዓለ ፎቶ ስለትረኽቡ ሕጂ ናብ ድምፂ ምዃን እንመሓላለፍ። ሰላም ወንድሞቻችን ይህንን ላይቭ እየተከታተላችሁ ያላችሁት በተለይ ደግሞ በጣም ብዙ ተከታይ ያላችሁ ኢትዮጵያውያን እና ኤርትራውያን ወንድሞቻችን እናውቃችኋለን በስምም እዚህ አካባቢ ሆናችሁ ለንደን ላይ ሆናችሁ ያላችሁት የእናንተን ቲክታክ ለዚህ ጉዳይ ያስፈልጋልና ባካችሁ መጣችሁ ላይቭ ገብታችሁ እዚህ አካባቢ ያሉትን ሰዎች በቅርበት ያሉት ሰዎች መጥተው ይህንን ሰልፍ እንዲቀላቀሉ ብትጋብዙልን በጣም ውለታ ምላሾች እንሆናለን። እናንተም በዛ ስለመጣችሁ አብዛኞቻችሁ ታውቁታላችሁ የሊቢያ ኑሮ። እባካችሁ እዚህ አካባቢ ያላችሁን ሰዎች ተቀላቀሉን ማለት እንወዳለን። ወደ መፈክሮቹ ወርቁና ና ወደዛ ነው የሚሄደው ያ Say their names. Say their names. Share the stories. Share their stories. Say their names. Say their names. Share their story. Share their stories. No one choose to be refuged. No one to be refuged. No one choose to be refuged. No one choose to be refuged. Hope is dying in Libya. 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 We want dignity. We want dignity. No days. No days. We want dignity. We want dignity. No days. No days. Detention is no protection. Detention is no protection. Refugees deserve better. Refugees deserve better. Refugees deserve better. Refugees deserve better. History will judge. History will judge. This silence. This silence. History will judge. History will judge. This silence. This silence. Hope is dying in Libya. 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 Say their names. Say their names. Share their story. Share the story. Say their names. Say their names. Share the story. Share their stories. Hope is dying in Libya. 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 Humanity 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 is dying in Libya. Hope 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 is dying in Libya. Freedom is no crime. Freedom is no crime. Freedom is not crime. Freedom is no crime. Freedom is not crime. Libya stop killing refugees. Libya stop killing refugees. Libya stop killing refugees. Libya stop killing refugees. Silence is complicated. Silence is complicated. Silence is complicated. Silence is complicated. Libya stop killing refugees. Libya stop killing refugees. Freedom is not crime. Freedom is not crime. Stop funding abuse. Stop funding abuse. Stop funding abuse. Stop funding abuse. Stop funding abuse on Libya. Stop funding abuse in Libya. Stop funding abuse on Libya. Stop funding abuse in Libya. No one deserves to die in A. No one deserves to die in A. No one deserves to die. No one deserves to die. We need protection. We need protection. No prisons. No prisons. We need protection. We need protection. No prison. No prisons. Where is the UN? What is the UN? Where is justice? What is justice? Where is the UN? What is the UN? Where is justice? What is justice? Refugees need shelter. Refugees need shelter. Refugees need shelter. Refugees need shelter. No shackles. No checks. No shackles. No shackles. Europe, UK, your silence is violence. Europe, UK, your silence is violence. Europe, UK, Europe, UK, your silence Your is silence violence. violence. Europe, UK, Europe, UK, your silence silence is violence. violence. We
Escape days. Not die again. Escape days. Not die again. Protect people. No borders. Stop genociding. Ethiopian and Eritrean refugees in Libya. Stop the genocide of Ethiopians. Eritrean and the refugees in Libya. We are not criminals. We are survivors. We are not criminals. We are survivors. Every life matters. Every life matters. Even ours. Every life matters. Even ours. This is not migration. This is survival. This is not migration. This is survival. Humanity is dying in Libya. Humanity is dying in Libya. No more cage. No more chains. No more cage. No more chains. Stop the torture. Stop the silence. Stop the torture. Stop the silence. We are your brothers and sisters. We are your brothers and sisters. If you say silent, you are part of the problem. If you stay silent, you are part of the problem. Say their names. Share their story. Say their names. Share the story. Hope is dying in Libya. We want dignity. No days. Detention is not protection. Refugees deserve better. History will judge this silence. History will judge this silence. Humanity is dying in Libya. We need protection. We need protection. Not prisons. We need protection. No prisons. Where is the UN? Where is justice? Where is the UN? Where is justice? Refugees need shelter. Refugees need shelter. No shackles. Europe, UK. Your silence is violence. Europe, UK. Your silence is violence. Europe. ድምጻችን ብዙም ስለማይሰማቸው ክንብር በቃ ግዴታችን እንትን አድርገው ሐሳቡን ግማሽ ትልና ግማሽ ሲቀበሉ ግማሽ ትቀጥላለህ። ኦኬ ጋይስ በተቻለ መጠን ድምጻችን ከፍ እናድርግ። We escape days. Not to die again. We escape days. Not to die again. Protect people. Not borders. Protect people. Not borders. Criminals. We are not criminals. We are survivors. Every life matters. Every life matters. Ethiopian lives matters. Eritrean lives matters. African life matters. Refugees life matters. Migration life matters. This is not migration. This is survival. Humanity is dying in Libya. Humanity is dying in Libya. We need justice. Justice delay. No more cage. No more chains. No more chains. Stop the torch. Stop the silence. Stop the torch. Stop the silence. Say their names. Share their story.
stories. Share the stories. Share their names. Share their names. Share their story. Share the story. Hope is dying in Libya. 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 We want dignity. We want dignity. Nowadays. Nowadays. We want dignity. We want dignity. Nowadays. Nowadays. Detention is not protection. Detention is not protection. Detention is not protection. Detention is not protection. Refugees deserve better. Refugees deserve better. The story will judge this silence. The story will judge the violence. The story will judge this silence. The story will judge the violence. No more cage. No more cage. No more chains. No more chains. Justice delay. Justice delayed. It's just delivered. Death delivered. No more cage. No more cage. No more chains. No more chains. Humanity is dying in Libya. Humanity is dying in Libya. Every life matters. Every life matters. Ethiopian life matters. Ethiopian life matters. Eritrean life matters. Eritrean life matters. African life matters. African life matters. Stop killing refugees in Libya. 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 Protect people, not borders. Protect people, no borders. Stop genociding. Stop genociding. Stop genociding. Stop genociding. We scared days. Scared days. Not to die again. Not to die again. Scared days. Scared days. Not to die again. Not to die again. Every life matters. Every life matters. እኔ ጾመኛ ነኝ ጋይስ ድምጽ ጋይስ ትግረኛ ደግሞ የሚችል በትግረኛ ይግባና ሌላ ሰው ያግዘን ትግረኛ የሚችል ትግርኛ ተዳረቲ ማ እሺ አማርኛ በአማርኛ የሚያብራራ ወርቁ የት ነው ያለነው? ለንደን ሊቢያ ኤምባሲ ነው የምንገኘው። በሊቢያ ያሉ የታሰሩ ወንድሞቻችንን ድምጽ ለመሆን ነው እዚህ የተገኘ ነው። የቻላችሁ ጆይን አድርጉን። እስከ 5 ሰዓት ድረስ አለን። ቤተሰብ ሊቢያ ኤምባሲ ነው የምንገኘው። በቤታችሁ ያላችሁ ታፕታፕ እያደረጋችሁ ሼር እያደረጋችሁ ተሳተፉ። እናመሰግናለን። ፎሎ ያደረጋችሁ ፎሎ እያደረጋችሁ እንግዲህ እነዚህ የደላላዎቹ አባላቶች ናቸው። ይሰማል 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 ይሰማል። ስለምን ይመጣራሉ ወገኖቻችሁ? ድምጽ ነው ስለጋር እዛ ጋር ያላችሁ እስቲ ወረ ሰምሰም በል ጎበዝ አሎ አላችሁ 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 በሊቢያ ሊቢያ ኤምባሲ ሊቢያ ለሚገረፉት ወንድሞቻችን ድምፅ እንሆናለን ወንድሞቻችንን እህቶቻችንን በመሸጥ በመደለል የምታሰቃዩአቸው ጊዜው ሲደርስ ዋጋ ትከፍላላችሁ። የደም ነጋዴዎች አንለቃችሁ እንፋረዳችኋለን። Stop torturing refugee in Libya. Stop arresting refugee in Libya. Refugees. They are not criminal. BBC. Break your silence. Al Jazeera. Break your silence. Stop arresting refugees in Libya. Amnesty. Break your silence. Stop torturing refugees in Libya. Refugees are not criminal. Stop
torturing refugees in Libya. አላችሁ በሊቢያ ለሚገደሉ ለሚገረፉ ለሚደበደቡ ወገኖቻችን እንሆናለን ወንድሞቻችን ላይ የሚደርሰው መሰቃየት መገረፍ እንቃወማለን እህቶቻችን ላይ ወንድሞቻችን ላይ ሌላ የምትሰሩ የደም ነጋዴዎች እንፋረዳችኋለን። በሊቢያ ያሉ ወገኖቻችን ድምፅ እንሆናለን። አላችሁ እስቲ ከኋላ አላችሁ እስቲ ድምፅ ለመሆን የወጣችሁ አሁን በእንግሊዘኛ ጉሮሬስ የሚዘጋል ስቶፕ genocide refugee in Libya stop killing Ethiopian refugees in Libya stop killing Eritrean refugees in Libya. Torturing refugees in Libya. Libyan government. Stop. Genocide. Refugees in your country. Libyan government. Free all refugees. Libyan government. Protect the refugees in Libya. UK government. Break you silence. EU government. Break you silence. Amnesty. Break you silence. Refugees are not criminal. Free Ethiopia. Free Eritrea. Refugees in Libya. አላችሁ በአማርኛ ሁላችንም ከጎናችን እንዳለን ወንድሞቻችን ስቃይ የኛም ስቃይ እንደሆነ እዚህ ልናሳያቸው የመጣ ነው። ብዙ ጊዜ የወጡ ድምፅ ሆነው እያሉ ነውና ድምፅ ልንሆን ነው የመጣችሁ። ይሄ ኤርትራዊ ኢትዮጵያዊ ሰላም ቤተሰብ ያለነው ሊቢያ ኤምባሲ ነው። ለንደን መምጣት የምትችሉ መምጣት ትችላላችሁ። ጆይን አድርጉን። ገና መጀመራችን ነው። ሼር ያረጋችሁ ታፕታፕ ያረጋችሁ 2800 ሰው ሼር አድርጎታል። እናመሰግናለን። ፕላስ ደግሞ የመደመር ምልክቱን ተጫኑ፣ ፔጁን ፎሎ አድርጉት። እናመሰግናለን ቤተሰብ። ድምፅ እንድንሆናቸው በጋራ እስቲ ሁላችንም አንድ ድምፅ እንሆናለን። በሊቢያ ያላችሁ ወገኖቻችን ከጎናችሁ ነን። አይዟችሁ ይህ ነገር ያልፋል። ድምጻችን ነው። በሊቢያ
የወገኖቻችንን ደም የምታፈሱ ደላሎች፣ የደም ነጋዴዎች እንፋረዳችኋለን። በሊቢያ የሚፈሰው ደም የኔ ደም ነው። በሊቢያ የምትሰቃዩ ወገኖቻችን እንባችን ነው። ደማችን ነው። ሊቢያን ገቨርንመንት free Ethiopian Eritrean refugees free all prisoners free all refugees እናመሰግናለን። በአፍሪካ ያለው ሁላችሁም እናመሰግናለን። በኤርትራ ድምፅ ማሰማት ትችላላችሁ። ድምፅ አሰሙ ዳራውና እዛ ጋር ነው ያስቸግረውኛል። ወደዚህ ጋር ነው ፕሊዝ። የተሰባሰባችሁ ሁላችሁም ድምፅ ለመሆናል። ታዲያ ምንድን ነው ጥግ ሆነንም እኮ ቦታው ላይ በቃል እዛ ጋር ሆነን ድምፅ ማሰማት እንችላለን አይደል? እዚህ ጋር የመጣነው ሁላችንም በጋራ ድምፃችንን ጮክ ብለን ለማሰማት ነው። ከተለማግኘን ነው እንዲህ ተሰባስበን ተያይተን መሄድ አይደለም። ከይቅርታ ጋር እንደዚህ በዛ በኩል ምናምን ነገር እሱ አሁን እዚህ ጋር ብቻውን ያውላ ሲጮህ እዚህ ጋር ያለው ሰው ብቻ ተሰብስቦ የሚጮህ ድካም ይደክማል። ልክ አይደለም ማለት እነሱ መጮህ ይችላሉ፣ ግን ጾመኞችም ስለሆኑ ነው። ሁላችንም ግዴታ አለብን እዚህ ጋር አይደል? ግዴታ ወንድሜ ወይ የሆነ ሰው ባይኖር የጎረቤት ልጅ ቤት ይኖራል፣ ግዴታ ነው። እባካችሁ በቃ ሁላችንም እንደራሴ ብለን እናያዘውና ነገሩ የሆነ እኛ ተይዘን እንዳለን አድርገን አስበን ድምፅ እንሆናቸው። ይኸው ከዚህ በላይ ምንም አይነት ማስረጃ የለም። እስኪ ፎቶን አሳያቸው። እንካ ወንድሜ ይቅርታ እንግዲህ ከፍ አድርገው አንዴ ከይቅርታ እንግዲህ ይኸው ትልልሽ እያያችሁ ይሄ አሁን ስለወጣ ነው እንግዲህ የሚታየው። እዚህ ጋር ያዋቸው ተመልከቷቸው። እነዚህ አሁን ድምፅ ከሆኑ በኋላ ድምፁን ብለው ይሄንን ነገር ከወጡ በኋላ የት እንዳሉ የማይታወቁ ልጆች አሉ። የማት ልጆች ሁላችንም በሊቢያ ያለፍን ሰዎች እናውቃለን። አሁን እንግዲህ የሰው ልጅ እነዚህ ሆኖ አጥንቱ እስኪታይ ድረስ ይሆናል አይደል? የሰው ህሊና አለን ሁላችንም። መቼም ግዴታ በእኔ መድረስ የለበትም ወይ በቤተሰብ መድረስ የለበትም። ይሄንን አይቶ እንግዲህ የማይራራ ህዝብ አለ፣ በዚህ ሰዓት የማይራራ ሰው አለ። እኛ እዚህ ጋር ተመችቶን ነው ይኸው ድምፅ ለማሰማት ወጥተናል። እነሱ ግን እግዚአብሔርን የሚበሉት አጥተው እንደዚህ ተሰቃይተው ያውን በገዛ ዜጋቸው ነው፣ ከሊቢያ በበለጠ በገዛ ወገናቸው ነው እንደዚህ ነው። ስለዚህ እዚህ ጋር እስከመጣን ድረስ የሆነ ፍትህ ለማግኘት እስከመጣን ድረስ ዝም ብለን መተን ታይተን ለመሄድ ሳይሆን እዚህ የመጣንበት ምክንያት ከዛ ጋር የሆነ ፍሬ እንዲያፈራ ነው። ፕሊዝ ሰብአዊነት ይሰማን ሁላችንም እባካችሁን። የዛሬን ሁላችንም ጥለነው ለምንሄዱ አለ የሆነ አላ ሰብአዊነት ይሰማን፣ እግዚአብሔርን ሰብአዊነት ሁላችንም ይሰማን። ሁሉም እምነት አለ። ሁላችሁም በየእምነታችሁ እምነትም የሚያስተምረው ለሰው ልጅ መልካሙን ነው። የተቸገረው ወንድምን እርዳ፣ አንሳ፣ ከፍ አድርግ ነው። በቃ እንድረስላቸው በእግዚአብሔር ማርያምን። ሁላችንም እንደ ማንኛውም ሰው ነው መጥቼ ተደብቄ ወይ እዛ ጋር ጥግ ላይ ቆሜ መሄድ ይችላል። ያሳለፍኩትን ህይወት አውቀዋለሁ። እዚህ ጋር የመጡት ወንድሞቼ ህይወታቸውን ያውቁታል፣ ምን አይነት ህይወት አሳልፈን እንደመጣን። ግዴታ በሊቢያ መምጣት አይጠበቅብንም። ስደትን ሁላችንም ቀምሰን የመጣን ሳይራብ የመጣ ሰው የለም። አሁን ይሄ ልጅ እግዚአብሔርን ነው የምላችሁ ሆስፒታል ላይ ያለው በማረዳትነት እዚህ ጋር በተሰባሰበው ሰው ነው። ምክንያቱም ገንዘቡ ተበልቶ ለማታውቁ ሰዎች ገንዘቡ ተበልቶ ይኸው እንደዚህ ሆኑ። ሞት አፋፍ ላይ ደርሶ ፈጣሪ ሲረዳው ነው በቃ ሰው ደርሶለት ነው አሁንም ሆስፒታል የገባው። ገና ብዙ ነገር ያስፈልጋቸዋል እነዚህ ልጆች እዛ ጋር በቃ ተሰቃይተው ነው ያሉ። በቀን የሚከፈለው ለሕክምና በኢትዮጵያ ለአንድ ሕክምና ለአንድ መርፌ ምናምን 25,000 ብር ነው በኢትዮጵያ የሚከፈልለት። ይሄንን ገንዘብ ደግሞ ቤተሰቦቹ አፎርድ ማድረግ አይችሉም የዚህ ልጅ ገንዘብ። ሶ ምንድን ያለን አማራጭ እዚህ ጋር ድምፅ ሆነን እዛ ጋር ያለው ጋቨርንመንት የሚሆን ምንም ሊቢያ ላይ ያለው በቃ እነዚህ ልጆች ከዛ ቦታ እንዲያስወጣልን ነው። ግዴታ ባህር መሻገር የለባቸውም እነዚህ ልጆች ግን በቃ ሴፍ ወደ ሆነ ቦታ መሄድ አለባቸው። ሶ ለዛም ነው እዚህ የተሰባሰብነው። በቃ እንደ ሰባይ በቃ ሰባይነት ይሰማን ሁላችንም፣ ማርያምን ሰባይነት ይሰማን እባካችሁ። እዚህ ጋር ወንድማችን መጥቶ ሲጮህ እንደኛ መጥቶ ጥግ ላይ መቆም ይችላል። እሱ እንደማናችንም ስልክ ይዞ ምናምን ፎቶ ተነስቶ ለመሄድ አይደለም። እናስተውል ቤተሰብ እንዴ የዛሬን በእግዚአብሔር
በቃ ድምጽ በቻልነው መጠን እንጩ አብረን ነው መጥተናል። እዚህ ጋር እስከመጣን ድረስ ጾመኛ የሆናችሁ አንፈርድባችሁም። ጾም ነው ይገባናል። ግን በቃ እዚህ ጋር ጾመኛ ያልሆናችሁ ሰዎች በቃ እስከቻላችሁ ድረስ ድምጽ ነው። ቴንክ ዩ በቃ ሸፌ Stop! 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 Killing refugees in Libya. Stop! Stop! Killing refugees in Libya. Refugee life is matter. Refugees life is matter. Ethiopian life matter. Eritrean life is matter. African people's life matter. Please, justice. We need justice. We need justice. We need justice. Humanity is dying in Libya. Humanity is dying in Libya. No more cage. No more chains. No more cage. No more chains. Refugees have right to live anywhere. Refugees have a right to live anywhere. Stop killing refugees in Libya. Stop killing refugees in Libya. Stop killing refugees in Libya. Humanity is dying in Libya. Humanity is dying in Libya. Humanity is dying in Libya. Every life is matter. Every life is matter. Refugee life is matter. Migration life is matter. Refugee life is matter. Stop killing refugees in Libya. Stop killing refugees in Libya. EU, United Nations, humanity rights, United Nations, humanity rights, break your silence, humanity rights, shame on you, humanity rights, shame on you. We need justice, we need freedom, we need justice, our people need freedom, our people need freedom, we need freedom. Where is humanity right? Where is humanity right? We need justice, we need justice. Stop killing refugees in Libya. Stop killing refugees in Libya. ጋይስ አረብኛ የምትቀበሉ ሰዎች ካላችሁ አውቅፉ በሉ። تعذيب الإريتريين والإثيوبيين في ليبيا. نحن ليس للبيع. نحن بشر. لسنا للبيع. نحن بشر. الحرية لإخواننا وأخواتنا في ليبيا. نريد العدالة والكرامة للمهاجرين في ليبيا. نحن هنا بالصوت من لا صوت لهم. نحن هنا ሊቢያ ኤምባሲ ነው ያለነው ቤተሰብ ሊቢያ ኤምባሲ لسنا للبيع. نحن بشر. We are not for sale. We are humans. We are not for sale. We are human. Freedom for our brothers. For our sisters in Libya.
Libya. In Libya. In Libya. In Libya. We need justice. We need justice. We need justice. We need justice. Dignity for immigrants. Dignity for immigrants. In Libya. In Libya. We are here. We are here. As a voice. As a voice. For the voiceless. For the voiceless. We are here. We are here. As a voice. As a voice. For the voiceless. For the voiceless. نحن مش للبيع. مش للبيع. نحن أبرياء. أبرياء. ትግርኛ ጋይስ ትግርኛ ማለት በትግረኛ የሚያስተላልፍልን እሱ ስለሚጾም ወይ ንገሩኝና እኔ ልበልስ ትግርኛ ንገሩ እንታረቁ ነው ትግርኛ ተዛርባ ሐዘረው አይተበልን ዋ አቤት ቀልብ ይሉ አና ኩራ ማዲ ደርዘን ነው ደርዘን በኋላ ትግረኛ የሚችል የለም ትግርኛ ትግርኛ ፕሊዝ ናርቀን ደግሞ ጀት ንገሩና እኔ ተፈለልኩ አና ተፈለልኩ ቅድም ወንድማችን ወርቁ እንዳለው ሊቢያ ያላችሁ ወንድምናቶቻችን አይዟችሁ፣ ይሄ ቀን ያልፋል፣ ይሄ በደል ያልፋል። ይህንን ደም እያፈሰሳችሁ ያላችሁ ደላሎች ኢትዮጵያውያንና ኤርትራውያን፣ ሱዳናውያን፣ ኢትዮጵያውያን ከፍትህ የምታመጡበት ጊዜ የለም። ወደ ፍትህ እንደምትቀርቡ ምንም ጥርጥር የለውም። ቤተሰብ ሼር እያደረጋችሁ 3600 ሼር አድርጎታል። እናመሰግናለን። ያለነው ለንደን ሊቢያ ኤምባሲ ነው። ለወንድም ለእህቶቻችን ድምጽ ለመሆን ነው እዚህ የተገኘ ነው። ደላሎችን ስማቸውን፣ አድራሻቸውን፣ ፎቶአቸውን ያላችሁ ሰዎች በሙሉ በኋላ ላይ በምናስቀምጥላችሁ ኢሜል የዩኬ መንግስት ያስቀመጠውን ኢሜል በዛ ሪፖርት በማድረግ እነዚህ ሰዎች ለፍትህ እንዲቀርቡ እንድትተባበሩ መልካም ነው እንላለን። ሁላችሁ ላይቭ ላይ ያላችሁ ሰዎችም የደላሎችን ስም ፎቶግራፍ የምታውቁት ካላችሁ እባካችሁ በተገኘው ኢሜል እንድታስተላልፉ ጥሪያችንን እናሳልፋለን። በኋላ ዩቲዩብ ላይ በሚሰራ ቪዲዮ ኢሜል አድራሻቸውን እዛ እናስቀምጣለን። ስለዚህ የደላሎቹን ፎቶግራፍ ያላችሁ ኢሜላቸውን፣ ስልክ ቁጥራቸውን ያላችሁ ትራክ መደረግ ስለሚችል እባካችሁ በዛ ኢሜል ማንም አያውቅም እናንተ እንደላካችሁት ማንም ስለማያውቅ ያንን ሪፖርት በማድረግ እንተባበሩን በትህትና እንጠይቃለን። አሁን ከ6 ደቂቃ በኋላ ለአምባሳደሩ ደብዳቤ እናስገባለን። አዘጋጆች ተዘጋጁና አፋ ካሜራማንም አለ ወንድማችን አፋቱ እንዲሁም ዮሴፍ ተዘጋጁና ወደ ደብዳቤ ማድረስ እንሄዳለን። እስከዛ ግን አቤኔት አለ ማለት ተቀበሉ። በትግርኛ መልእክት ተሐልፍ ከሎ ሐዋትና ለአብሃትኩም አጥንት ነው አብዳ ዝምኹም ሐዋትና ትግርኛ ተዛረብቲ ሐዋትና ሐዋትናን ሁላታትኩም እዚ ነገር ከም ዝሐልፍ ክትርድኡ ትኽእለኩም። እዚ ነገር ይሐልፍ እዩ ጋይስ ያሉት እንጂ ባደሩ እዚ ነገር ክሐልፍ እዩ ከም ዝፍዕል ኣይኮነን። እዞም ንዓኹም ዘሳውኹም ዘለው ደላላት እውን ናብ ፍትሒ ከም ዝመፁ ምንም ጥርጥር የብሉን። ኩሉ ግዜ እዚ ነገር ከም ዝሐልፍ ተረዲኡኩም ጠንካራኹም ነትኩም ደው ክትብሉ ንሕብር ኣይትኸልኩም። ኣብ ሊብያ ዘሎ ገፈታን ተዓዘብ ኣብ ሊብያ ዘሎ ጋይስ በትግርኛ ነሳልፍ ኣብ ሊብያ ዘሎ ታሰርኩም ቅትለትን ዝምልከተኩም ኣካላት ደው ንክተብልዎ ንሓተርኩም። ኣብ ሊብያ ዘሎ ማእሰርትን ዝምልከተኩም ኣካላት ንክትርእይዎ ትሕትና ንሓተርኩም። እዚ ቅትለትን ሞትን አጥብቅና ንቃወም። አለን ከጎናችሁ። ስለዚህ ስንቀርጽ ወደዛ እንትን በሉና ያዙና ኣብ ሊብያ ዘሎ መእሰርቲ ግፍያ ጠጠው ክብል እኒአዎ ናይ ዩኬ መንግስቲ ናይ ኣሕዋትና ዝግፈፉ ዘለዉ ዝቀተሉ ዘለዉ ትሪአልና ብትሕትና ንሓቶም። ኣብ ሊብያ ዘለዉ ኣሕዋትና ቀቲሎም ወይም
ካሊ ገበን ፈጽሞም ከሆነስ ምእንታን ዝሓሸን ናብራን ክነብሩ እዮም ኣብ ሊብያ ዘለዉ ኣሕዋትና ፍትሕ የልዮም ኣብ ሊብያ Stop! Killing refugees in Libya. Stop! Killing refugees in Libya. Humanity is dying in Libya. Dignity dying in Libya. Stop genocide in Libya. Refugee life is matter. No more chains. Stop dying in Libya. Stop killing people in Libya. We need justice. Stop killing Eritrean and Ethiopian refugee in Libya. Stop killing people in Eritrean in Libya. We need justice. We need freedom. We need justice. We need freedom. Where is UN? Where is humanity rights? Stop, you break your silence. We need justice. We need freedom. We need justice. Stop killing refugees in Libya. Humanity dying in Libya. Dignity dying in Libya. Stop killing refugees in Libya. We need justice. We need freedom. Free refugee in Libya. Free refugees in Libya. ለታበላሽ መግባት ነው። ይሄን ነገር ላይቭ ነው ብራዘር። እንኳን ደህና መጣችሁ ወደ ሸፈቀ ሚዲያ ቤተሰብ። ታፕታፕ እያደረጋችሁ ሼር እያደረጋችሁ ዜናውን ለዓለም አሰሙ። እናመሰግናለን። ውሃ የምትፈልጉ እዚህ ጋር አለ። ውሃ እየወሰዳችሁ ፕሊዝ። ቤቱን ፎሎ እያደረጋችሁ ቤተሰብ የመደመር ምልክቷን ከላይ ተጫኗት። ሸፈቀ ሚዲያ የምትለዋን ከላይ ተጫኗትና ፎሎ አድርጉ ቤቱን። እናመሰግናለን። ባንዲራ ሰላም ያላችሁ ቢኒያም ሳራ ምንቴ ሲራጅ ቢኒያም ሳራ ምንቴ ሲራጅ እግዚአብሔር ያበርታችሁ ይርዳልና ለጎናችሁ ነን። አይዟችሁ። በተቻለው መልኩ ሁሉም ቦታ ድምጽ እናሰማለን። በርቱ ለማለት ነው። ማይክ ቤት ነው ያለው። ማይክ እንጮሃለን
እናንተ ከጎናችን ነው ቤተሰብ አርከራይ ብዙ ንብረት አለ ጸግላ ሰላም የሸፈቀ ሚዲያ ተከታታዮች ዛሬ ለንደን ላይ ያለነው በሊቢያ ኤምባሲ ለወንድሞቻችን ለእህቶቻችን ድምጽ ለመሆን በህብረት ተገኝተናል። እንግዲህ መንግስት ዝም ብሏል። ዜናዎች ሚዲያዎች እንግዲህ ዝምታን መርጠዋል። ነገር ግን እኛ አንድ ሆነን ዜናውን ለዓለም ለማሰማት በዛ እየተካሄደ ያለውን ሰቆቃ ለዓለም ለማሳየት ነው የተሰባሰብነው። አብራችሁን ስለቆያችሁ እስካሁንም እናመሰግናለን። አሁንም ይቀጥላል። ፍጹም ሰላማዊ የሆነ ሰላማዊ ሰልፍ ነው እየተደረገ ያለው። ደብዳቤያችንን አስገብተናል። ለሊቢያ ኤምባሲ አምባሳደር ደብዳቤያችንን አስገብተናል። አሁን የስግደት ሰዓት ስለሆነ እንዳንረብሻቸው ብለን እየጠበቅን ያለ ነው። እየሰገዱ ነው ሙስሊም ወንድምና እህቶቻችን። ኢትዮጵያዊ በሙሉ መጥቷል። ኤርትራውያን መጥተዋል። የምታዩት ነው። ሙስሊሞች እየሰገዱ ነው ያሉት። እነሱን ላለመረበሽ ብለን እንግዲህ ድምጻችንን ማሰማት አቁመናል። አሁን እንቀጥላለን። አብራችሁን ሁኑ። ፕላስ ኦኬ ቴንክ ዩ ኦፊሰር። ፕላስ ማድረጋችሁ እንዳትረሱ፣ ፎሎ ማድረጋችሁ እንዳትረሱ። ቤቱን አዲስ የሆናችሁ ካላችሁ ፎሎ አድርጉት ቤቱን። ይኸውና የስደተኞች ተወካይ እናመሰግናለን። አቤኒን ሰላም በልልኝ ብለኛል። ሰላም ብዬልሃለሁ አቤኒ፣ የስደተኞች ተወካይ። ያልደረሰበት ስሜቱን አያውቀው የሚባለው ይሄ ነው። ቤተሰብ አብዛኞቻችሁ ሰምታችሁ በቤታችሁ ቁጭ ብላችኋል እንደን እያላችሁ። በጣም ነው የሚያሳዝነው። ግን አትሊስት ሼር አድርጉልን፣ ያም ያግዘናልና ሼር አድርጉልን። Thank you guys, thank you for the gift. ሰላም እሺ፣ ሰግደው ጨርሰዋል። እታለ ማይኩ አንድ ሰው ጋር የስፒከር ማይክ ያለ ማለት ነው። ለየትኛው ነው? አልጨረስንም፣ ገና አላለቀም። እንትኑን እንዳጋጣሚ ሙስሊም ወንድሞቻችን እየሰገዱ ነበር ሁላችንም እና እዛ ነው። አሁን ሁላችሁም ሼር አድርጉ። ከስራ እየወጣችሁ ያላችሁ ኢትዮጵያውያን ኤርትራውያን እባካችሁ ከስራ ወጣችሁ፣ ያው ይሄ የስራ ሰዓት ነው። ከስራ ወጣችሁ ወደዚህ አካባቢ መምጣት የምትችሉ ከሆነ ፕሊዝ ተቀላቀሉን። ለወገኖቻችን ድምጽ እንሆን። ደብዳቤ አስገብተን መተናል። ሰልፍ አዘጋጆችና እንዲሁም እኔም ባለውበት እንትን አዘጋጅተን ደብዳቤ አስገብተናል። እነሱ ይህን ጉዳይ ስሬስ አድርገው እንደሚያዩት ይህን ጉዳይ እያዩት እንደሆነም ነግረውናል። ቢሆንም ግን በጣም ብዙ መረጃዎች ስለሚያስፈልግ የደላሎችን ፎቶ፣ ስልክ እና አድራሻ ያላችሁ ሰዎች እባካችሁ ከታች በምናስቀምጠው ወይም ደግሞ በኋላ ላይ ዩቲዩብ ላይም ቲክቶክ ላይም በምናስቀምጠው ቪዲዮ በዛ ኢሜል በመላክ እንድተባበሩን በትናንት እንጠይቃለን። የወንድሞቻችን ስቃይ ማቆም የምንችለው ደላሎችን አሳልፈን መስጠት በምንጀምርበት ሰዓት ነውና እባካችሁ ይህን ነገር ለማድረግ ተባበሩን። አመሰግናለሁ። Thank you guys። ወንድሞቻችን እንደምታዩት ነው። ይሄን ሁሉ አስተሳስቧል። ደላል ሰው አይደለም።
ይሄን ያክል ስራውን ይሄ ሁላ እዚህ የተሰበሰቡን ወንድሞቻችን እናቶቻችን ስራ ሳይኖራቸው አይደለም ስራ ኑሯቸው ግን ደግሞ ለወገኖቻችን ድምጽ እንሆናለን ብለው ነው የመጡት። አባካችሁ ሼር አድርጋችሁ ነው ያ ስር ነቀል የሆነ ለውጥ ለማምጣት የግድ አሳልፈን መስጠት ብቻ አለብን። ወንድሞቻችን እንኳን ቢሆኑ ደላሎችን ለህግ አካላት አሳልፈን መስጠት አለብን። ጋይስ Andiano, boy. Nice to see you. Thank you, my brother. ሰላም ውድ የሸፈቀ ሚዲያ ተከታታዮች እንኳን ወደ ሸፈቀ ሚዲያ በሰላም መጣችሁ። አንድ ያዘልኝ እሺ 3 4 ሆናል እስከ 5 ድረስ ጠብቅልኝ እሺ እዚህ ከታች ጀምሬ ልቅረጽ። ለንደን ሊቢያ ኤምባሲ ያለ ነው ቤተሰብ ለንደን ሊቢያ ኤምባሲ ነው የምንገኘው። ኢትዮጵያውያንና ኤርትራውያን ደስ በሚል ሁኔታ ህብረታቸውን አሳይተዋል። በጣም ነው ደስ የሚለው። ሰላማዊ በሆነ መልኩ መንግስት ኢንቮልቭ እንዲያደርግና እየተደረገ ያለውን ነገር እንዲመለከተው። ምክንያቱም ሚዲያዎች ዝም ብለዋል፣ ዜና ላይም የለም። ስለዚህ ዓለም እውነት ይህ ነገር እየተከናወነ ነው እንዲህ ብሎ እንዲመለከተው ሰላማዊ በሆነ መልኩ ሰላማዊ ሰልፍ ያደረግን ነው። ኦኬ ዞር በላ እዚህ you're blocking the face line. እኛ ሊቢያዊ ነን ማንነሳው ማንጠራው ምንድነው? Lock them up. What do you mean? I will lock you up, bro. I will block you right now. We need justice, guys. We need justice. We need justice. Thank you, guys. Thank you. ሊቢያ ውስጥ ወንድሞቻችን እየታሰሩ ነው፣ እየተሸጡ ነው፣ እየተንገላቱ ነው። እንግዲህ ሚዲያውን መመልከት ነው። አሁን እየወጡ ነው። ኦኬ ቤዛ ለእናት በለው ገባ ወደ ውስጥ።
ዛሬ በቃ ጸሎት እዚህ ጋር 300 ሰዎች ጸሎት Okay. Banerun yazo. I'm his manager, yeah? እሺ እንግዲህ ከሊቢያ ኤምባሲ አምባሳደር ጋር ለመነጋገር እየሞከርን ያለ ነው። አምባሳደሮቹ ሊያስገቡን አልፈቀዱም። ነገር ግን ኔጎሼት እያደረግን ያለ ነው። ቤተሰብ ፎሎ ያላደረጋችሁ ቤቱን ፎሎ አድርጉት። ድምጽ እንሆናለን በሰፊው። ፎሎ ያላደረጋችሁት ፎሎ አድርጉት። አዲስ የመጣችሁ ቤተሰብ ዛሬ የምንገኘው ሊቢያ ኤምባሲ ጋር ነው። ሊቢያ ኤምባሲ በለንደን ከተማ ነው። ለወንድም ለእህቶቻችን ደርዘን በሊቢያ ለታሰሩት ለተንገላቱት ወንድሞቻችን ድምጽ ለመሆን ነው። በቃ መንግስት ጥያቄያችንን የሚሰማው በዚህ መንገድ ከሆነ እናደርገዋለን። አዌርነስ ለመፍጠር ለዓለም ለማሳየት ቲክቶክ ላይ ሼር ካደረግን መንግስት ጉዳዩን እንዲመለከተው ደግሞ በዚህ በጨዋ ደንብ በዚህ መልኩ ደብዳቤያችንን አስገብተናል። ይኸው የሊቢያ ኤምባሲ ብትመጡ ደስ ይለን ነበረ። ስማ ሸፈቀ ካሜ ቴንክ ዩ ጋይስ። ቤቱን ፎሎ ካላደረጋችሁት ፎሎ አድርጉት። በቃ ያልደረሰበት አያውቀውም ስሜቱን ቤተሰብ። ለዛ ነው እና ምን አሉ ደብዳቤያችንን አስገብተናል። ደብዳቤያችንን ህጋዊ በሆነ መንገድ ጽፈን አስገብተናል። ሊቢያ ኤምባሲ አምባሳደሩን ለማነጋገር አላስገቡንም። በቃ ይሄ የወንድም የእህቶቻችንን ላይፍ ሴቭ የሚያደርግ ከሆነ 10 ጊዜ እናደርገዋለን። we don't care about the negative comments guys. ሮማን ማነች? ሁሉም ፎቶ እየተነሳ ነው። አንድ ላይ እንለቀዋለን። እንካ ያዝልኝ እስቲ ፎቶ ልነሳ አብሬ። ያዝልኝ እንደሱ ያዞሽ። ሁለት ቢሆን ለምን ባንዲራውን አስገባላችኋል? ሁለት ሰው ወይ አንድ ሰው ና እስኪ ከነሱ ጋር እሱ ማለት አሪፍ ነው።
Nice one. ያው ወንድማችን ከየት ነው የመጣው? ከማንቸስተር ለለንደን እንግዲህ ተቃውሞ አብሮ መጥቷል። ሊቢያ ኤምባሲ ድረስ እንግዲህ ሼም ኦን ዩ ጋይስ። ለንደን ላይ ሆናችሁ መምጣት የከበዳችሁ ሼም ኦን ዩ በእውነት ከበርሚንጋም ከማንቸስተር ይኸውላችሁ። ይሄው ኢትዮጵያዊም ኤርትራዊም ብሪቲሹም አንድ ላይ አለ። እማ አንዴ እናመሰግናለን። ባንዲራውን ገልብጠው ተብላል። እሺ ድጋሚ እናነሳቸዋለን። ማይኳ ባጉስት ደገማላለ። እሺ ቴንክ ዩ ብራዘሮች። የመጨረሻ መልእክት ሊቀመንበሩ ያስተላልፋሉ። የመጨረሻ መልእክት ያው ዛሬ ሰልፍ ላይ የመጣችሁ የተገኛችሁ ላይቭ ላይ ሆናችሁ ታብታብ ያደረጋችሁ ነበር። ይሄንን ያስተላልፋችሁ የነበራችሁ ሰዎች በሙሉ እናመሰግናችኋለን። ዛሬ የነበረን ሰልፍ እንግዲህ በሊቢያ እንደምታውቁት ከጀርባችን ያለው ሊቢያ ኤምባሲ ነው። በዚህ ተገኝተን መልእክታችን አስተላልፈናል፣ ድምጻችን አሰምተናል። እንዲሁም ደግሞ በዚህ በነበረን ሰልፍ ላይ የአምባሳደሩ ጸሐፊ ወይም ደግሞ አሲስታንት አግኝተን ደብዳቤውን ሰጥተናል። እንዲሁም በኢሜል ደግሞ በጣም ብዙ ዶክሜንቶች ልከናል። በዚህ ላይ የተሳተፋችሁ በሙሉ ላይቭ ላይ የነበራችሁ መልእክት ያስተላልፋችሁ ይህንን ሰልፍ እንዲዘጋጅ ያገዛችሁ ባነር ያሳተማችሁ ከኢትዮጵያ ወደዚህ ያመጣችሁ መረጃ እንዲለዋወጥ ያደረጋችሁ ያላችሁ በሙሉ በጣም አላህ ያክብርልኝ፣ አላህ ጤና ይስጥልኝ። ወንድሞቻችን ሊቢያ ላይ ያላችሁ እየተጋተላችሁ ከሆነ አይዟችሁ፣ በርቱ፣ ይህን ጉዳይ ያልፋል። እናንተ ላይ በደል እያደረሱ ያሉት ወደ ፍትህ እንደሚቀርቡ ምንም ጥርጥር የለብንም። ወደ ፍትህ እንደሚቀርቡ አትጠራጠሩ፣ አይዟችሁ። ቤተሰብ ሊቢያ ላይ ልጆቻችሁን እየላካችሁ ያላችሁ፣ በሊቢያ ላይ እየሄዱባችሁ ያላችሁ ልጆች ደግሞ እባካችሁ ልጆቻችሁን ጠብቁ፣ መልእክት አስተላልፉ፣ ክበሩልን። ሰላም መልእክቱን ታሳልፈው ነገር ካላት ሰላም የቀረ መልእክት ታስተላልፊ ካለ 400 ሰው እያየን ነበረ ዛሬ ለነበረን ቆይታ በጣም ሰላም የቀረ መልእክት ታስተላልፊ ካለ 400 ሰው እያየን ነበረ ዛሬ ለነበረን ቆይታ በጣም ነው ሁላችሁንም የማመሰግነው። ኮሚኒቲ እሙ ቲጂ በጣም ብዙ ናቸው። ሁላችሁንም በእግዚአብሔር ስም አመሰግናለሁ። አሁንም ቢሆን ሊቢያ ያሉት ሰዎች ድምጽ ሆኗቸው። ሁላችሁም ተነሱና ድምጽ ወንድሞቻችሁ እየሞቱ እንዲህ በዋዛ የሚማለፍ ነገር አይደለምና ሁላችሁ ፖስት ቪዲዮ በማድረግ የተላለቀ ቀመስቀል ጋር ምናምን እንዲደርስ አግዟቸው። አመሰግናለሁ። አምላክ ይጠብቃችሁ። ሊቢያ ቴንክ ዩ ሶ ማች። አቤኔ የመጨረሻ መልእክት ሁላችሁንም በጣም እናመሰግናለን። አብራችሁ ስለነበራችሁ ይህን ፕሮግራም እንድናዘጋጅ ደግሞ የረዳችሁ እነሸፈገ ያሬዶ አንተም ሰላምን ሁላችሁንም በጣም እናመሰግናለን። እግዚአብሔር ያክብር። አሁን ይሄ ብቻ ያበቃል። ከዚህ በኋላም ላለው ነገር ተጽሟቸው በያላችሁበት ቪዲዮም ሼርም እያደረጋችሁ እየሰራችሁ እየደወላችሁ ቢሆን አገዟቸው። እዛ ጋር ኮሚኒቲ አሰባስባችሁ የምትችሉትን ነገር አድርጋችሁ እነዚህ ልጆች ከዛ የሚወጡበትን ነገር እናድርግላለሁ። በጣም አመሰግናለሁ። እግዚአብሔር ያክብር። እናመሰግናለን ወንድም አለም። ቴንክ ዩ ሶ ማች ቤተሰብ ስለነበረን ጊዜ እናመሰግናለን። አብራችሁን እስከ መጨረሻ ድረስ ስለቆያችሁም እግዚአብሔር ይስጥልን። በቃ የራሱ ሰፖርት ነው። ባለመምጣታችሁም አልከፋንም። በእውነት እናመሰግናለን። አላማችን ዜናው ለዓለም እንዲታይ ነው። እውነት በሊቢያ ውስጥ ይሄ ነገር እየተካሄደ እንደሆነ ዓለም እንዲያውቅ ማድረግ ነው። ተሳክቶልናል። በደስ በሚል ሁኔታ
ለመንግስትም ደብዳቤያችን አስገብተናል፣ ለአምባሳደሩም አስገብተናል። ውሳኔው ደግሞ እንጠብቃለን ማለት ነው። ቴንክ ዩ እናመሰግናለን። መልካም ምሽት ይሁንላችሁ።